አንዴ ነኝ ቆይ አልሰማሽም ይቅርታ አድርጊልኝ እኔ አንቺ የምሰማበት ጊዜም የለኝም ምን ደሞ ምን ታወሪያለሽ ብዬ ነው ደሞ አንቺ ነው እኮ አንዴ አዳምጪኝ ይኸውልሽ ዞሮ አብርሃም እዛ ነው ያለው እንዳልኩሽ ነው ያለውን ነገር ነገርንሻል ስለዚህ ከዚህ በላይ አልናገርም ኦር ሰምቲንግ አንድ ሐሳብ ነው ኦኬ ብለን መሄድ እንችላለን ከዛ ባለፈ ግን አሁን ሰላም ሲሆን ደና ሲሆን ማድረግ ትችያለሽ እኮ ከዚህ በፊት ያለውን ነገር አሁን ላይ ኦሬዲ በቃ የምትፈልጊው ነገር ንገሪኝና አብርሃም እንዲህ ብለሃለች ሩታ እንዲህ ብለሃለች ሩታ ብለን እኛ እንነግረዋለን ቢያንስ ልጁ ሰላም አግኝቷል አሁን ወደ ኋላ መለስ ምናምን አያስፈልግም አይመለከትሽም ስለማይመለከትሽ ነገር አትናገሪኝ የራስሽ ጉዳይ ታዲያ እኔ ምን አገባኝ እኔ እኮ ስላንቺ አይደለም እያወራሁ ያለው ስለ አብርሃም ነው እኮ ስለማይመለከተኝ ነገርም እንድትነግሪኝ አልፈልግም እኔ አንቺን እዚህ ጋር ለማዳመጥ አልመጣሁም አንቺ እዚህ ጋር እንጣጥ ስትይ የመስማት አባዜ የለብኝም እሺ ሰዎች እንዴት ናችሁ ሁሉ ሰላም እኔ ጋር ሁሉ ሰላም ነው እንግዲህ ዛሬም ብቅ ብያለሁ ማለት ነው ዛሬ አሪፍ መረጃ ነው ይዤላችሁ የመጣሁት እንደተለመደው ትንሽ አወዛጋቢ የሆነ ነገር ነው የዛሬ ቪዲዮ ማለት ነው የዛሬውን እንጃ ያለው ነገር እንዴት እንደሆነ ባላቀም በዚህ ልክ ንቀት ይደብራል በጣም ማለት ነው ሩታን አብርሽ በዚህ ልክ ማየቱ እኔ በጣም ከብዶኛል ለማንኛውም ቪዲዮን አብረን እያየን እንወያይበታለን ከዛ በፊት አዲስ ሆናችሁ ሰብስክራይብ በማድረግ ላይክ በማድረግ ቤተሰብ እንሆን ማለት ነው የቻናል ቤተሰቦች ደግሞ ላይክ በማድረግ ሼር በማድረግ አበረታቱኝ እላለሁ ማለት ነው እሺ ወደ ሐሳቡ ሲሄድ ምንድነው ዛሬ በሩታ ቪዲዮ ላይ ማለት ነው ሩታ እንግዲህ የያዘችውን ጉዳይ ለማስጨረስ ማለትም የሁለታቸውን ጉዳይ ለማስጨረስ አብርሽን ቀጥረዋለች ማለት ነው ደውላለት ቀጥረው ነበረ እንግዲህ የንቀት እንግዲህ ሚስቱ ናት አስቡ ደውላለት ይመጣል ብላ እየጠበቀች ብሩክና ሄርሜላን ይልካል ማለት ነው እሱ የለም ብለው እነሱ እንግዲህ እዩት እስቲ ቪዲዮን ትንሽ ወረቀቱ ላይ ሊፈርምልኝ ላደርግ ነው ማለት ነው ምክንያቱም ከዚህ በኋላ በቃ ማለት ምንም መቀጠል ያለበት ነገር ስለሌለ ነገሮች ማብቃት ስላለባቸው ሊመጣ ነው ማለት ነው እኔ እዚሁ ነገሮችን ለመጨረስ ተስማምተናል ማለት ነውና እሱም እንግዲህ እየመጣ ነው እና በሰላም ነገሮችን እንጨርሳለን ብዬ ተስፋ አደርጋለሁኝ እኔ ብዙ ንትርኮችን አልፈልግም በጣም ቀላልና ግልጽ የሆነ እንዲሁም አጭር ጥያቄ ነው የምጠይቀው ወረቀቱ ላይ ፈርምልኛል ማለት እሺ እንዳያችሁት ቪዲዮን ማለት ነው የንቀት ነው ብዬ ነው የማስበው እንግዲህ ደውላለት ተቀጣጥረው እነሱን መላኩ በጣም ይሄ ትልቅ የሆነ ውርደት ነው ማለትም ለሩታ ያለውን አመለካከት ወይም ለሩታ ያለውን ቦታ የሚያሳይ ነው ማለት ነው እንግዲህ እሱ አሁን የሚያስበው ከሩታ ጋር አብረው ሆናለሁ ያው መንገዱን ስለጀመሩት ያልቃል ብሎ ስላሰበ መሄዱ ራሱ ደብሮታል ማለት ነው በጣም ነው የሚከብደው ከዛ ይልቅ ግን እኔ ያሳቀኝ ምንድነው የሄርሜላ ኮንፊደንስ ነው እዚህ ጋር የሰው ባል ላይ ገብታ ማለትም ያው አንድ ትዳር ውስጥ ገብታ የሰውን ባልቀመታ የራስ አርጋ ወይም በኮንፊደንስ ይሄ እንግዲህ ያው ይተዋወቃሉ ብዬ አስባለሁ አብርሽና ሩታ የሆነ ያወሩት ነገር ሊኖር ይችላል ወደፊት ያለው ነገር አውቃ ሊሆን ይችላል በዚህ ልክ ኮንፊደንስ እንትን አርጋ በሩታ ፊት የምትንጠባረረው እንደዚህ ማለት ነው እንዴት ነው የሚያረጋት በጣም እኮ ነው የሚገርመው እስቲ ትንሽ እንስማቸው እኔ እኮ የቀጠርኩት አብርሃምን ነው እንጂ እናንተን አይደለም አይደል ብሩክ አብርሃም ከኩሪፍቱ አልመጣም እኮ ነገር ገጠመውና እዛው ቀረ እና ደግሞ መልእክት ካለሽ ለኔ መናገር ትችያለሽ ያው በሱ ጉዳይ እኔ መልእክት ማድረስ እችላለሁ እኔ ይኸውልሽ አንቺን ፍለጋ አይደለም እዚህ ጋር የቆምኩት አብርሃምን ነው ጉዳይም ከሱ ጋር ነው መጨረሻውም ከሱ ጋር ነው ስለዚህ አንቺን ላናግርሽ ሳይሆን የጉዳዩን ባለቤት አብርሃምን ላናግረው ነው የጠራሁት እና እንዴት መጣችሁ ሲጀመር አንተስ እንዴት እዚህ ጋር መጣክ እንጃ አሁን ደወለና ነገረኝ ሂድና ሩታን አገኛት ውክልና ለሄርሜላ ሰጥቻታለሁ ከሄርሜላ ጋር ጨርሷል ምን እንደሆነ ጉዳዩን ማንነገረኝ ምንድነው ውክልና የሚሰጣት እሷን ነው እንዴ እኔ ያገባሁት ምን አላውቅም ሩታ ምን እንደሆነ አላውቅም ምንድነው ችግሩ አለ ለኔ መናገር ትችያለሽ ለኔ ማሳወቅ ትችያለሽ ምን ችግር የለው መልእክትሽን በደንብ አደርሳለሁ ሐሳብሽን በደንብ አደርስለታለሁ ያው እሱ ወደዚህ ሀገር መምጣቱ ምንም ጥቅም አለው ብዬ አላስብም ማለት አሁን ሰላም ነው ልጁ ደህና ነው ስለዚህ እኔ ነው እንግዲህ ለኔ የሚያደርስም የሚመልስም ምን ያመላለሽ እንግዲህ ያው እንዳያችሁት ሄርሜላ ምንም ሩታ ምን ብትላት መስሚያ ጥጥ ነው የሆነ በቃ ምንም አይመጣም በቃ እሷ የሆነ የያዘችን ይዛለች
ምንም አይመጣም ይመስለኛል። ብትሰድባትም ምንም ብታንቋሽሻት ምን ብትላት መስሚያዋ በቃ ዝግ አድርጋለች ማለት ነው። እና በኮንፊደንስ ነው እንደዚህ እየሆነች ያለችው። በጣም ከባድ ነው። ማለትም ሩታም ያው የራሱ አቋም ይኖራታል፣ ግን እነሱ ደግሞ በዚህ ልክ ተባብረው በጣም ብዙ ናቸው እንግዲህ በእነ ብሩክ በኩል በእነ ሄርሜላ በኩል ያሉት እና አቤልም እነ ብሩክም ሁሉም አንድ ሆኗል ማለት ነው። እንግዲህ በሩታ በኩል የሆነ ዋይ ዋይ ይላሉ፣ ከዛ በኋላ ያቆማሉ። ምንም የፈጠሩት ነገር የለም ብዬ ነው የማስበው። ግን በመጨረሻም ያው እሷ ፊርማውን ለማስፈረም ካሁን በኋላ ምናምን ብላ እንትን ስላደረገች ፊርማውን ለማስፈረም የምትፈልገው እሱንም ማለት ነው። ብቻ በዚህ መንገድ አብርሽ በዚህ መንገድ መሆኑ እንዴት ነው? ልጁን እንኳ ለነገሩ ልጁን አታይም ብሏለች ከዚህ በፊት በዛ ቂም ይዟል፣ በዛ ተናዷል። ግን እንዴት አስችሎት ልጁን ለማየት እንኳ በሰው ወይም በእንትን አድርጎ ለማየት እንኳ አንድ ቀን ሲሞክር አላየንም። ቪዲዮም እየለቀቀ ያለው በሄርሜላ ነው። ራሱ ቻናል ላይ ራሱ ቪዲዮ እየተለቀቀ አይደለም። ግን የሆነ የተምታታ ነገር ወይም እንዴት ብዬ ልንገራችሁ፣ ብዙ ሀሳቦች አሉ። የበቃው ነው የሚመስለኝ እኔ ከሩታ ጋር ያለው ነገር እሱ አጠናቆ እዛ ቁጭ ያለ ነው የሚመስለኝ። እንግዲህ ባይሆን ኖሮ ደውላለት መቼም እነሱ ሊፈርሙ አይልካቸውም አይደለ? እነሱን መላክ አልነበረበትም። ይሄ ስህተት ነው ብዬ አስባለሁ። ከዛ ውጭ ግን ያለው ነገር በስምምነት ቢያልቅ በጣም አሪፍ ነው። በስምምነት ተስማምተው ሁለቱም ቢጨርሱ ለልጁም ለሕፃኑም አሪፍ ነው ብዬ ነው የማስበው። ምክንያቱም በስምምነት ያደረጉት ነገር ልጃቸውም አብረው ሰፖርት ያደርጋሉ ብዬ ስለማስብ ማለት ነው። ማለትም ለልጃቸው እንክብካቤ ሁለታቸውም አስፈላጊ ስለሆነ ማለት ነው። ከዛ ውጭ ግን ሰሞኑ የነበረውን ቪዲዮ እያያችሁ ነው እንዴት እየሆኑ እንዳሉ በአብርሽ በኩል በእነ ሄርሜላ በኩል ማለት ነው። እንግዲህ ያው እነሱ ያስቡትን አስበው ነው እንደዛ እየሆኑ ያሉት ማለት ነው። በቃ እሺ መሄዱን እሄዳለሁ፣ ግን ደግሞ ከዚህ በኋላ መስማት አልፈልግም። እንደ ልብሽ ድሮ እንዳዘሽው ያ ሞኙን አብርሃም አይደለም የምታገኙ። ገባሽ? እኔን አማክሮ ነው ካንቺ ጋር የሚያደርገው ነገር ራሱ እኔን አማክሮ ሄርሜላ እንዲህ አደረኩኝና ምን ላድርግ በቃ እኔን አማክሮ ነው የሚያደርገው። ስለዚህ በጣም ጥሩ፣ ምክንያቱም የተሻለ ሀሳብ ስለምሰጠው ገባሽ? በጣም በንግግር የምስማማ ሰው ስለሆንኩኝ በጣም ጥሩ፣ ከጭቅጭቅ ይልቅ መፍትሄ ስለማቀርብለት በዛ ወይ ነው። እና በጣም ጥሩ። ካሁን በኋላ እንዴት እንደምንገናኝማ በደንብ አድርጌ ነው ማሳይሽ። አሁን የትችያለሽ። ሩታም ደግሞ እንግዲህ መበርታት ነው ያለባት፣ ምንም ማድረግ አይቻልም። እስቲ እናንተ ደግሞ ኮሜንት ላይ ኮሜንታችሁን እንጠብቃለሁ ማለት ነው የቻናል ቤተሰቦች። በመጨረሻም ሰፖርት አድርጉኝ፣ ቪዲዮን ላይክ ሼር በማድረግ ማለት ነው። በቀጣይ ቪዲዮ እስከምንገናኝ ድረስ ቻው፣ ሰላም ሁኑልኝ።